ሰላም እንዴት ናችሁ? የብራና ስፖርት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እንደዚሁም ላይክ እና ሼር እንደዚሁም ደግሞ የኖቲፊኬሽን ምልክቷንም መንካት እንዳትረሱ። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ እየተወያየን የምንቆየው በቻምፒየንስ ሊግ በታላቁ ጨዋታ ሊቨርፑል እና ፒኤስጂ በአንፊልድ ሮድ ያደረጉትን ሁለተኛ ዙር ጨዋታ ጥቂት የምላችሁ ነገር ይኖራል። ስለ ጨዋታው ያሉትን አጠቃላይ ነገሮች እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ ተጋብዛችኋል። እንግዲህ እንደተመለከት ነው በጣም በኢንቴንሲቲ የተሞላ በደንብ ስንጠብቀው እንደነበረው የሚገባው አይነት ይሄ መጠበቅ የሚገባው አይነት ምርጥ ጨዋታ ነበር የተመለከት ነው አይደል? ብዙዎቻችንን የሚያስማማን ነገር ይሄኛው አዝናኝ ጨዋታ ነበረ። ኦፍኮርስ ለፒኤስጂ ደጋፊና ለሊቨርፑል ደጋፊ ያው ሀገራችን ውስጥ ፒኤስጂ ብዙ ደጋፊ የለውም፣ ግን ለሊቨርፑል ደጋፊዎች ከንትን አንጻር ነው የሚታየው። ይገባኛል፣ ከውጤት አንጻር ነው የሚታየው። ሊቨርፑል ቢያሸንፍ ከዚህኛው ጨዋታ ይልቅ ለሊቨርፑሎች ምርጡ ጨዋታ ብለው እነሱ የሚያስቡት በእርግጠኝነት የዛ የፓርክ ደስ ፕሪንስ ጨዋታው ይመስለኛል። ቢካዝ በጣም ተቀጥቅጠው 9 ሴቮችን አሊሰን ቤከር ለብቻው አድኖ ከዛ በመጨረሻም 1-0 በሆነ ጣፋጭ ውጤት እንግዲህ ባለቀ ሰዓት በተቆጠረች ጎል እንግዲህ አሸንፈው ወደ ሜዳ በመመለሳቸው ያ ጨዋታ ጥሩ ነው ብዬ አስባለሁ ለሊቨርፑል ደጋፊዎች። በአጠቃላይ ግን ለእግር ኳስ ተመልካች በተለይ ለገለልተኛ እግር ኳስ ተመልካቾች ሁለቱም ምርጥ ነበረ። ግን ደግሞ የአንፊልዱ ጨዋታ ግን በቃ የምርም በቃ ተጠባቂነቱ የሚያስፈልገው አይነት ጨዋታ ነበር። ከጨዋታው በፊት ብዙ ነገሮች ነበሩ ሲባሉ የነበሩት በተለይ ከፒኤስጂ ተጫዋቾች ፒኤስጂ አሰልጣኙ ጨምሮ ወደዛው በቃ ወደ ፈረንሳይ ያሉት ዘገቦችን ከተመለከትን ከጨዋታ በፊት ኮንፊደንሳቸው ያስደንቅ ነበር አይደል? በጣም በቃ በደንብ እዛ ሄደው ስራቸውን እንደሚሰሩ ወላን ሉዊስ ኤንሪኬ እኮ በባለፈው ጨዋታ ግድ የለም አንፊልድ እንገናኝ ብሎ ራሱ ሊቨርፑሎችን በሜዳቸው እያስፈራራቸው ነበርና ያው በአንፊልድ ካለውም ታሪክ አንጻር ከተመለከትን በታሪክም እንግዲህ ሲመዘገብ የመጀመሪያው ነው ሊቨርፑል ከሜዳው ውጭ አሸንፎ መጥቶ በሜዳው ተሸንፎ ከውድድር ሲሰናበትና ሉዊስ ኤንሪኬ ምንድነው እንዴት አስቦት ነው እንደዚህ እንገናኝ እስከ ማለት ድረስ የደረሰው በሚል ብዙዎች እኔንም ጨምሮ ጥርጣሬ ነበረ። ቢካዝ በአንፊልዱ ጨዋታ ላይ በእርግጥ መጀመሪያም ገምቼ የነበረውና የሆነው ነገር በአንፊልዱ ጨዋታ ላይ በዛ በፓሪሱ እንደነበረው ጨዋታ ሙሉ በሙሉ ተከላክለው በሎ ብሎክ ተጫውተው ከዛ 2 ታርጌቶችን ብቻ አስመዝግበው ይመለሳሉ የሚል ግምት አልነበረኝም። ምክንያቱም በሜዳቸው ከመሆኑም አንጻር እንደዚሁም ደግሞ ያንን ጨዋታ ደግሞ ይሄ ላለመድገምን በሚመስል መልኩ እንግዲህ ያን ነገር ያደርጉታል ብዬ እኔም አልገመትኩም ነበር። እንደገመትኩትም ደግሞ በእንደዚህ አይነት መልኩ አልተቋጨም ማለት ይቻላል። ሊቨርፑሎች በደንብ ተጭነው ነበር ሲጫወቱ የነበሩት፣ በደንብ ነበረ ሲያስጨንቁ የነበሩት። በደንብ ዶናሩማን በደንብ ነው ፈትነውት የነበረውና የጨዋታው ኮከብ እስከ መባል ድረስ ከደረሰ ምን ማለት እንደሆነ ይገባቸዋል። መቼስ በባለፈው ጨዋታ ላይ አሊሰን ነበር የጨዋታ ኮከብ የተባለው፣ በዚህኛው ጨዋታ ላይ ደግሞ ዶናሩማ ነው። ስለዚህ ምን ያህል የዶናሩማን አስተዋጽኦ የተመለከትንበትና ሊቨርፑል ምን ያህል ተጭኖ እንደነበረ ያየንበት ነው። እንደዛም ሆኖ ግን አሁንም ቢሆን በኦን ታርጌትና በጎል ሙከራ ፒኤስጂዎች የበላይነታቸውን ወስደዋል። ወደ 19 ሙከራ ሊቨርፑል ሲያደርግ ፒኤስጂዎች ደግሞ 21 ሙከራ ነው ያስመዘገቡት። በኦን ታርጌት ከመዘን ነው ደግሞ ሊቨርፑሎች 3 ኦን ታርጌት አላቸው፣ ፒኤስጂ ደግሞ 8 ኦን ታርጌት ነው የነበራቸው ማለት ነው። እነዚህ ነገሮች ስንመለከት በቦል ፖዚሽንም ከተመለከትን ፒኤስጂዎች የተሻለ ቦል ፖዚሽን ነበራቸው። ግን ጨዋታውን ግን ስንመለከተው ለምሳሌ አንግል የተገጩት ኳሶችን ካየናቸው ኦን ታርጌት የሚባሉ አይደሉም። ኦን ታርጌት አይመዘገብም። ግን ኦን ታርጌት እንኳን ባይመዘገብ ከአንዳንድ ኦን ታርጌቶች እንዲያውም እንደዚህ አይነት ኳሶች የበለጠ ቫሉ ያላቸው ብዬ አስባለሁ። ቢካዝ አንግሉን እኮ የሁለቱንም አንግል ገጭቶ የወጣባቸውን አጋጣሚ ተመልክተናል። የጃረድ ኳንሳ ተቀይሮ ገብቶ ይሄ ልጅ ወደ 2 በቃ ኦልሞስት መቆጠር የነበረባቸውን ኳሶች ሊሆንለት አልቻለም ነበርና በጣም አዝናኝ የሚባል ምርጥ የሚባል በቃ እሳት የሆነ ጨዋታ ነበር የተመለከትነው። ጨዋታውን ሙሉ የሚገልጽልን ብዬ የማስበው አርነ ስሎት ከጨዋታው በኋላ የተናገረው ንግግር ነው። ያ ምንድን ነው? በሊጉ ስቴጅ ላይ ማለት ቻምፒየንስ ሊግ እንግዲህ ዘንድሮ ፎርማቱን ቀይሮ በሊግ ስቴጅ በሊግ ፎርማት መደረጉን እናስታውሳለን እና ሊቨርፑል ደግሞ 1ኛ ደረጃ ላይ ሆኖ ነበር የጨረሰው እና የተናገረው ነገር ምንድን ነው? በሊጉ አናት ላይ ተቀምጠ ፌር የሚሆን የነበረው ይሄ ጨዋታ አለ በሊጉ አናት ላይ ጨርሰህ በሊጉ ታች ጋር ካሉት ታች ማለት ያው እስከ 24ኛ ማለት ነው 24ኛ ላይ ሆኖ ያለፉት ብቻ አይነት ነገር ማለት ነው ከእነሱ ጋር ብትገናኝ ነበረ ጥሩ። ምክንያቱም ከዚህ በፊት የነበረውን የቻምፒየንስ ሊግ ፎርማት እንደምናስታውሰው ከሆነ ምድብ 1 ላይ አንደኛ ሆኖ ከየምድባቸው አንደኛ ሆኖ የጨረሱት ቡድኖች ከሌላኛው ምድብ 2ኛ ከሆኑት ጋር ነው የሚጫወቱት። ያ ማለት ደግሞ ከቶፖቹ ጋር አይገናኙም ነው። ብዙ ጊዜ ከቶፖቹ ጋር ማለት በቃ በዛ ፎርማት ምርጥ የነበሩት ፒኤስጂ ምርጥ አልነበረም። በነገራችን ላይ በሊጉ ፎርማት ላይ እኮ በፕሌይ ኦፍ ነው ያለፈው ወደ
16 እንጂ ቀጥታ አልገባም። ግን ደግሞ እንዳለመታደል ሆኖ ግን ይሄንን ፒኤስጂ ሊቨርፑል አንደኛውንም ጨርሶ እንግዲህ አጋጥሞታልና አርነ ስሎት ይሄ በቃ ፌር አይደለም፣ ግን ጨዋታው ግን ምርጥ ነበረ፣ በህይወቴ ከነበርኩባቸው ጨዋታዎች መካከል ምርጡ ብሎ ያሰበው ይሄን ነበረ። እንደተለመደው በአንፊልድ ሮድ በዝማሬ በደመቀ በደንብ እሳት በሆነ መልኩ ነበር ጨዋታው ተደርጎ የነበረው። ግን የጨዋታው ግን ክሩሻል ፖይንት ብዬ የማስበው ወይም ወሳኙ ነገር ኦስማን ዴምቤሌ ቀደም ብሎ በ12ኛው ደቂቃ ላይ ጎል ማስቆጠሩ ይመስለኛል። ምክንያቱም በዛ ደቂቃ ላይ ወይም ደግሞ መጀመሪያው ደቂቃዎች አካባቢ ላይ ምናልባትም ሊቨርፑል ቢሆን ኖሮ አስቆጥሮ የነበረው አንፊልድ ይቀልጣል። በቃ ተጫዋቾቹም ምናልባት ኮንፊደንሳቸውም ሊላሽቅ የሚችልበት እድል ነበረ። ቢካዝ አንደኛ በአንፊልድ እየተመራ ነው ብሎ ያስባሉ፣ ሁለተኛ ደግሞ 1-0 ተሸንፈው ነው የመጡት። ይሄኛው ሲጨመር 2-0 ሊቨርፑል ደግሞ 2 ጎል አስቆጥሮባቸው እንግዲህ ወደ ፔናልቲ እንኳን ለመሄድ አስቸጋሪ ነገርን ይፈጥሩባቸዋል። ስለዚህ በዛ ምክንያት ክሩሻል ነገር ወሳኝነት የዴምቤሌንም ወሳኝነት የተመለከትንበት በቃ ቀደም ብሎ ጨዋታው እንደተጀመረ በ12ኛው ደቂቃ ማለት ጨዋታው እንደጀመረ ማለት ነው እና 12ኛው ደቂቃ ላይ ጎል አስቆጠረ። በኢብራሂማ ኮናቴና አሊሰን ቤከር አለመግባባት ኮናቴ ኳሱን ሊያርቅ ፈልጎ ማይነስ ኳስ የከተባ ኳስ ነበርና በረኛው አሊሰን ደግሞ ኳሱን በእጁ ለመያዝ ፈልጎ ነበረ። ተገናኙና ሳይግባቡ ቀርተው እንግዲህ ኮናቴ ሸወደው። ከዛ በኋላ ኦስማን ዴምቤሌ እንግዲህ እዛው አካባቢ ሲያነፈንፍ እንደነበረው የነበረው ተጫዋች አገኘ፣ ጎሉን አስቆጠረ። ጨዋታቸውን ወደ እጃቸው አስገቡት ማለት ይቻላል ያኔ። ከዛ በጣም ፉክክር ነበረ፣ በጣም ቅጥቀጣ ነበረ። ዶናሩማ በተለይ በጣም ቅጥቀጣ በዝቶበት ነበረ። በደንብ ነበረ ሴፍ ሲያደርጋቸው የነበረው። በእርግጥ የዶናሩማን ጥሩ ፐርፎርማንስ በደንብ ያጎላው ፔናልቲው ላይ 2 ኳሶችን ማዳኑ ነው። የከርቲስ ጆንስ እና የማቲያስ ኑኔዝን እንግዲህ ኳሶችን ማዳኑ ለሱ ትልቅ ፖይንት የሚያሰጠው ጨዋታ ነው። በአጠቃላይ ግን ጨዋታው ፒኤስጂ በጣም ምርጥ እንቅስቃሴ ያስመለከተበት የምርም ከዚህ በፊት ፒኤስጂ የምናውቀው ለምሳሌ በሱፐር ስታሮች ተከቦ ነበር። ትልልቅ ተጫዋቾች ካልሆኑ ወደ ፒኤስጂ አይመጡም ነበር። ግን አሁን ላይ ግን ከዛ ስህተታቸው ተምረው ለሉዊስ ኤንሪኬ ተመጣጣኝ ቡድን እንዲሰራ፣ ባላንስድ የሆነ ቡድን እንዲሰራ፣ ቲም እንዲሰራ ፈቅደውለት ብዙም ስም የሌላቸው ለምሳሌ ባርኮላ ድንቅ ተጫዋች ነው። እርግጥ ነው እርግጠኛ ያለው ወይ ኦሎምፒክ ሊዮን ወይ ደግሞ ኦሎምፒክ ማርሴ ነበር መሰለኝ ልጁና ብዙም ይታወቅ አልነበረም፣ ግን ምርጥ ልጅ ነበር። ዶይ የሚባለው ተጫዋች እንደዚሁም ከዛው ከፈረንሳይ ሊግ ያገኙት ተጫዋች ነው። ምርጥ የሚባል ፐርፎርማንስ፣ እንዲሁም የእሱን ክሊፖች ራሱ የተቀነጫጨቡትን ብትመለከቱ ስለ ልጁ ይገልጻል። ጨዋታ ላይ እያዩት ስገረሙ የነበረው ተጫዋች መካከል አንዱ እሱ ነው። በእርግጥ አሁንም እኮ ብዙ እኮ የተከፈለባቸው እንደነ ጆዋው ኔቬስ ተጫዋቾች እኮ አሉ፣ ግን ደግሞ በተመጣጣኝ ዋጋ የመጡም ተጫዋቾች በቪቲኒያ በጣም ውድ ዋጋ አይደለም የመጣው። ፋቢያን ሩይዝም እንደዚሁ፣ ግን ድንቅ ተጫዋቾች ናቸው። የሚገርም ለምሳሌ ዊሊያም ፓቾ የሚባለው ኢኳዶራዊ ተጫዋች ነውና ይህም ተጫዋች የመጣበትን መንገድ ከፍራንክፈርት መሰለኝ የመጣው ያን ያህል የሚታወቅ አይደለም። ሶ ቲም ይሸት ነበር ቡድኑ። ሊቨርፑልንም እንግዲህ ያስጨነቃቸው በእንደዚህ አይነት በጣም በቃ በቲም ወርክ ነው ብለን ብንናገር ስህተት አንሆንም ማለት ነው። የበረኛውንም ድንቅ ብቃት የተመለከትንበት የክቫራትስኬሊያ ተጽዕኖ ትንሽም ቢሆን ቢቀንስም ግን አሪፍ የነበረበትና ኑኖ ሜንዴሽ ሳላህን ሙሉ በሙሉ የያዘበትን ጨዋታ ተመልክተናል። አሪፍ የሚባል ጨዋታ ነበረ። እንግዲህ ምናልባትም እነ ሳላህ፣ ቫንዳይክ፣ እንደ አሌክሳንደር አርኖልድ የመሳሰሉት ተጫዋቾች በቻምፒየንስ ሊግ የሚያደርጉት የመጨረሻ ጨዋታቸው ነው ለሊቨርፑል ማሊያ ተብሎ ይታሰባል። ቢካዝ ሳላም ሆኑ ቫንዳይክ ምንም አይነት ኮንትራት ኤክስቴንሽን አላደረጉምና የመጨረሻ ጨዋታቸው ነው ተብሎ ይታሰባል። ሳላህ እንግዲህ ሜዳ ላይ እያለቀሰ ተመልክተ ነው ነበረ። እንግዲህ ውላቸውን የማያራዝሙ ከሆነ በተለይም ሳላና ቫንዳይክ በቀጣይ የውድድር ዘመን ላይ ከሊቨርፑል ጋር የማይቀጥሉበት ሁኔታ ይኖራል እና በአጠቃላይ እነ ሳላህ እነ ቫንዳይክ የመጨረሻ ጨዋታቸው የመሰለበት ለአርነ ስሎት ደግሞ እንደመጡ ሁሉ ነገር ሊሳካ እንደማይችል ያሳየበትና ፕሪሚየር ሊጉን ኦልሬዲ እነሱ አድርገውታል። ካራቦ ካፓውን የፊታችን እሁድ ጨዋታ አላቸው። እሱን ደግሞ የራሳቸው ማድረግ የሚችል ከሆነ ፕሪሚየር ሊግና ካራቦ ማሸነፍ በጣም ትልቅ ነገር ነው። ግን የቻምፒየንስ ሊጉ ጉዳይ ግን ከዚህ በኋላ የሚነሳ አይደለም። ምናልባትም ቻምፒየንስ ሊጉን ደግሞ ለማሸነፍ በሌሎች ተጫዋቾች ተጠናክሮ በቀጣይ ዓመት በተለየ መልኩ መምጣት እንደሚጠበቅባቸው ያሳየ ጨዋታ ነው ተብሎ ይታሰባል። በአጠቃላይ ግን ምርጥ የሚባል የቻምፒየንስ ሊግ ምሽትን፣ ምርጥ የሚባል የቻምፒየንስ ሊግ ጨዋታን የተመለከትንበት አሪፍ ጨዋታ ነበረ። እናንተስ ጨዋታው እንዴት ነበረ? ምን ተሰማችሁ? በተለይ ሊቨርፑል ደጋፊዎች ጨዋታው እንዴት ተመለከታችሁት የሚለውን ነገር በኮሜንት ሴክሽን ላይ ማጋራት ትችላላችሁ። እንግዲህ በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።